አሁን እኔ ክለቡ ያገኘሁት ነገር በጣም ጥሩ ነው። እንደ አዲስም አይደለም አካሄዱ እስካሁን ያለ ሁኔታ እንደ አዲስ ክለብ አይደለም። ካምቡ ጥሩ ነው። የካምቡ አካሄድ የምግቡ የምናምኑ ሁሉም ነገር በትሬኒንግ የሚሰጠን መኪና ለትሬኒንግ የሚጠቅም ጁስ ውሃ ምናምን ሁሉም የተሟላ ነውና አዲስ ብዬ እንትን አልጠራውም። ድርጅቱ እንደ አዲስ አይደለም። ከአቋም አንፃር እንዴት ናቸው? ከአቋም አንፃር ጥሩ ነው። አሁን ብዙ ስራዎች ያስፈልገናል። ብዙ ስራዎች እንዳሉ እናውቃለን። ብዙ ስራዎች ስንል ወደ ጥሩ ደረጃ ሰዓታችን እንዲሻሻል ጥሩ ጨዋታ እንዲጫወቱ ልጆቻችን ከአቅም በላይ የሆነ አጫወት ስልታቸው ጥሩ እንዲሆን ቴክኒካቸው ጥሩ እንዲሆን ገና ብዙ ይቀረናል። አሁን በዚህ የሚሰሩ የነበሩ ይዘን ነው የምንገባው። በብዛት ትንሽ ቀን ነው። ከዚህ በኋላ ግን የበለጠ እንደ ድሬዳዋ ብቻ ሳይሆን እንደ ሀገርም ያለ ብቃት ይዘን ለመግባት ዝግጅት ልናድርግ ነው። ከዚህ በኋላ በደንብም እየሰራን ነው። እኛ ለመጀመሪያ ጊዜ ነው እኔ እንደመጣሁት ልጆች ሊያውቁ ይችላሉ። እኔ ግን የዚህ ያሉ የፖሊሱ የከነማው ጨዋታ እንዴት ነው፣ ተጫዋቾች ብቃታቸው እንዴት ነው እስካሁን አይተን አናቅም። የነሱ ጨዋታ አይተን የኛም ያለ ጥንካሬ አሁን የነሱ ማየት ስንል ዝም ብለን የምንጠብቀው ጨዋታ አይደለም። የራሳችን ቴክኒካል የራሳችን አጫዋወት ስልት አለን፣ እንጫወታለን። ግን የበለጠ ከነሱ ጋር አይተን ደግሞ የምንጫወተው በሜዳ ላይ የምንቀይረው ጨዋታ ሊኖር ይችላል የሚል እምነት ነው ያለን። በትሬኒንግ አይተዋታል። በውድድር ዛሬ ሊያዩዋቸው ነው ተጫዋቾች። አዎ። ከዛ አንፃር ያለው ጠቀሜታ ነው። የመጀመሪያው ውድድር ወደፊት ደግሞ እንጠብቃለን። የመጀመሪያ ጨዋታ ሁል ጊዜ ስታሸንፍ ነው። አሁን እኛ ለማሸነፍ ነው አሁን የመጣ ነው፣ ልናሸንፍ ነው። ባለን አቅም ባለን ችሎታ ቴክኒካሊ ተጠቅመን ለማሸነፍ ነው። ደጋፊዎችን ለማስደሰት ድርጅታችን እንዲኮራ ለማድረግ ነው አሁን የመጣ ነው እና ጥሩ እንቅስቃሴም ጥሩ ጨዋታም ጥሩ ማሸነፍ ስሜትም አለን። ልጆቹም ጥሩ ስሜት አላቸው። ስሜ ይፍሩ ተሰማ ይባላል። የቶቶ ስፖርት ክለብ ተወዳዳሪ ነኝ። በአሁኑ ወቅት የዝግጅት ወይ ደግሞ የሙከራ የጌም ውድድር ላይ እንገኛለን። አሁን አዲስ የመጣው አሰልጣኛችን ምስግና ገብርዬ የቀድሞ የመሶቡ አሰልጣኝ የረጅም ጊዜ ልምድ ያለው አሰልጣኝ ስለሆነ ጥሩ የሆነ ነገር ይሰጠናል የሚል እምነት አለኝ። የዛሬው ዝግጅት በዝግጅት ደረጃ እኔ እንኳን እንደ ግል የዝግጅቴ ጊዜ አጭር ቢሆንም የተሻለ ነገር ለማሳየት እንሞክራለን። ቆንጆ የሆነ የቲም ቅንጅት ተነጋግረን ወደ ሜዳ ልንገባ ያሰብነው ይህን ነገር ተግባራዊ ካደረግን ልክ ከዚህ በኋላ ላሉን ለክለብ ውድድሮችም በጣም ዘላቂ ወይ ደግሞ ጠቃሚ ይሆናል የሚል እምነት አለኝ። እንሰራበታለን ብዬ አስባለሁ። ብዙ ነገር አሰልጣኛችን ሰጥቶናል። ያን ነገር ተግባራዊ ከማድረግ አንፃር ብዙ ተስፋ ያለው ነገር ስለተሰጠን ያን ነገር ተግባራዊ እናደርጋለን ብዬ አስባለሁ። በአጠቃላይ